ጆን ዳንኤል ከ500,000 እስከ 1 ሚሊዮን ድረስ አሲዛለሁ እያለ ነው። ህዝብ ይወላኮ ቁማርተኛው ነው። ከዚህ በፊት ጆን ዳንኤል የመደበባቸው ሰዎች በሙሉ ተበልተዋል። አሁን ጆን ዳንኤል ጆኒን ብሎ ቢመድብ እንበላለን ይጫሉ። ሴዶን ብዬ 500,000 ብር አሲዘኝ። ፎሎ አድርጌሻለሁ ብሩኬ። ፎሎ አድርጌያለሁ ብሩኬ። እስኪ በውስጥ ጻፍልኝ አሁን ያልከው እንደግም ሲባላል እንደዚህ። ጆን ዳንኤልም ጆኒ ጂጂትሱን እያወራው ነበር። ግድ የለም በእኔ ጣለው ብላለች ጆኒ። መድበን ያልበላም እስከዛሬ ተከትሎ የመጣው መንፈስ በእኔ ከሽፋል ብሎታል። ይሄ የመመደብ መንፈስ የያዛቸውን በሙሉ ለማቀሳሰር እንዲም ተጀምሮላቸዋል። ይኸውላችሁ እኔ ጆኒ ጂጂትሱን ብዬ 100,000 ብር መድባለሁ። ከኔ ጋር ሴዶን ብሎ የሚመድባለ? አይ እኔ እንኳን የመጣሁት ልመድብ ሳይሆን የሆነች ነጥብ ለማንሳት ነው ስል ቤተሰቦቹ፣ አቅራቢያ ያላችሁ ጓደኞቹ፣ ወንድሞቹ ምናምን አልቸገራችሁም ወይ? አሁን ቆንጆ ሰዓት ነው ብድር ብጠይቁትም ምክንያት የለውም ለማለት ነው። እቺን ነጥብ ለማንሳት ነው። አንተም ያው ከጠየቁ ስጣቸው። ወቅቱ የጾም ወቅት ነው እና ጾም ሊገባ ነው። ለድሃ የሰጠ ለእግዚአብሔር አበደረ ነው። ከሱ ታገኘዋለህ። ባልባሌ ነገር እንዲህ እግዚአብሔር በሚወደው ከሚጠፋ ለማለት ነው። እንደደላው ያስታውቃል። ቀለል አድርጎ 100,000 ብር የሚያዝዘኛል ስለሆነ ለእናንተ ለማሳወቅ ነው። ይቅና ከመደብክ ግን ልትቸገረ ብታስቀድም ቤተሰብ ይቀድማል ለማለት ነው። አመሰግናለሁ። ዩቲናስ እኔ የሚያውቃቸው ወንዶች በሙሉ አግቢኝና ህይወቴን ቀይሪልኝ እያሉ እንጂ ተቸግሬ ያለው እያለች ነው። ፍቅር ይዞኛል ወላሂ ካንቺ ዩቲ አላምናችሁም እኮ ነው ነግራችኋለሁ። የሆነ ሰዓት ላይ ሴቶች እኮ ወላሂ እኔ እኮ ሌሎች ሴቶች ላግባሽና እንዲህ ላርግልሽ እንዲህ ነው የሚባሉት። አግቢኝና ህይወቴን ቀይሪኝ እኮ ነው የሚሉኝ በውስጥ መስመር አለ ምስክሬ ነው። አይጂ ላይ ወንዶቹ ንቃተ ህሊናና ሴዶ ሊጋደሉ ነበር አሉ። ከጋዜጣዊ መግለጫ በኋላ ተናንቀው ነበር። በስራ በተግባር አረመጣል እዴ ኮሜዲያን ሰይፈ እንደለመደው አጭር ቀልድ ቪዲዮ ሰርቷል። ቪዲዮም ንቃተ ህሊና ላይ ተመልከቷት። ፊት ለፊት መተ ሉካ ቢያስከትል ነበር። ጆርዲና ፌሚኒስቶች አዲስ ንቅናቄ ሊጀምሩ ነው። የኢትዮጵያ መንግስትንና ህዝብን እናንበረክካለን እያሉ ነው። ተመልከቱልኝ። የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ፣ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ፣ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስቡ። ለመቃወም ስራ ብትቀር አንቺ ትሄዳለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ